በትሬዲንግ ገንዘብ ማግኘት ማለት አንድን ዕቃ በዝቅተኛ ዋጋ ገዝተን ከፍ ባለ ዋጋ መሸጥ በመሃል ያለውን ልዩነት ማትረፍ ማለት ነው። ታዲያ የትርፋችን መጠን የሚወሰነው መጀመሪያ ላይ ባለን የገንዘብ መጠን ልክ ነው። ለምሳሌ የ$100 ዕቃ ገዝተን እድል ቀንቶን የዛ ዕቃ ዋጋ በእጥፍ ቢጨምርና $200 ቢገባ ያንን በ$100 የገዛነው በ200 ሸጠን $100 እናተርፋለን ማለት ነው። ምናልባት የ$200 ገዝተን ቢሆን ኖሮ $200 እናተርፍ ነበር ማለት ነው። እንዲሁም የ$1000 ገዝተን ቢሆን ኖሮ ደግሞ $1000 እናተርፍ ነበር ማለት ነው። ግን እኔ $100 ብቻ ቢኖረኝም እንዴትም ብዬ ተበድሬም ቢሆን ትርፌን የ$1000 እንደገዛው ሰውዬ ማድረግ ፈልጋለሁ የሚል ፍላጎት ነው። እንግዲህ የ$100 ይዘን የ$1000 የገዛውን ሰውዬ ያህል ትርፍ እንዲኖረን የሚያስችለውን የፊውቸር ትሬዲንግን የፈጠረው። ፊውቸር ትሬዲንግ እንዴት ነው የሚሰራው? በአጭሩ ገንዘብ እንድትበደሩ ያስችላችኋል ማለት ነው። $100 ይዛችሁ $1000 የገዛውን ሰውዬ ያህል ማትረፍ ከፈለጋችሁ የግድ የ$1000 መግዛት መቻል አለባችሁ ማለት ነው። እናንተ ያላችሁ ግን $100 ከሆነ ፊውቸር ትሬዲንግ ላይ ምን ማድረግ ትችላላችሁ? $900ን መበደር ትችላላችሁ ማለት ነው ያለምንም ተጨማሪ ማስያዣ። ከዛም እንደታሰበው የዕቃው ዋጋ በእጥፍ ከጨመረ እናንተም $2000 ሽጣችሁ $900ን የተበደራችሁን ከፍላችሁ $1100 እጃችሁ ላይ ይቀራል ማለት ነው። በዚህም በ100 የ$1000 ገዝቶ እንዳተረፈው ሰውዬ ከሱ እኩል አተረፋችሁ ማለት ነው። ግን ምናልባት እንደታሰበው ባይሆንና የዕቃው ዋጋ በተቃራኒው ቀንሶ ዜሮ ቢገባ እኔ $100ን ከስራለሁ እነሱ ግን $900ቸውን ከሰሩ ማለት አይደለም ወይ ብላችሁ ልትጠይቁ ትችላላችሁ። መልሱ በፍጹም አይከስሩም ነው። እንዴት እንደማይከስሩና ፊውቸር ትሬዲንግ ወይንም ተበድሮ ትሬድ ማድረግ ያለውን ትልቅ ሪስክ ነው። እናንተ $100 ይዛችሁ ከዛም 900 ተበድራችሁ የገዛችሁት የ$1000 ዕቃ በማግስቱ 1100፣ 1200፣ 1500 እያለ እየጨመረ ከሄደ ሰላም ነው። ነገር ግን በተቃራኒው ሄዶ እናንተ $1000 የገዛችሁት ዕቃ በማግስቱ ቀንሶ $990 ከገባ በዚህ ሰዓት እናንተ $10 ከሰራችሁ ማለት ነው። እንዲሁም እየቀነሰ ሄዶ $950 ከገባ ከዛም ቀንሶ $900 ከገባ በዚህ ሰዓት እናንተ $100 ከሰራችሁ ማለት ነው። በዚህ ጊዜ ምንድነው የሚደረገው? ያለ እናንተ ፍቃድ በግድ ያለው ዕቃ ይሸጥና የሚገኘው $900 ለአበዳሪዎች እንዲመለስ ይደረጋል። እናንተ ደግሞ በዜሮ ትወጣላችሁ ማለት ነው። በሌላ ቋንቋ ምንድነው? ስታተርፉ ሰላም ነው። ከከሰራችሁ ግን የኪሳራችሁ መጠን የሚፈቀድላችሁ መጀመሪያ እስካላችሁ ገንዘብ ወይንም እስከ $100 ድረስ ብቻ ነው እንድትከስሩ የሚፈቀደው። ከዛ በኋላ ልክ የኪሳራችሁ መጨረሻ ላይ ሲደርሱ በግድ እንድትሸጡ ይደረግና ገንዘቡ ለአበዳሪዎቹ እንዲከፈል ይደረጋል። እናንተም አጨብጭባችሁ በዜሮ ትወጣላችሁ ማለት ነው። ስለዚህ በተለይ ጀማሪ ትሬደር ከሆናችሁ በፍጹም ፊውቸር ትሬዲንግን ትሬድ እንድታረጉ አልመክርም። ሌሎች ሶሻል ሚዲያ ላይ ብዙ ገንዘብ ሲያተርፉ ስላያችሁ ብቻ እናንተም በማግስቱ ሄዳችሁ በእርግጠኝነት ታተርፋላችሁ ማለት አይደለም። ይሄንን በጣም በትልቅ ጥንቃቄ ልታዩት ይገባል ማለት ነው። አዲስ ከሆናችሁ ፎሎ ማድረግ ይቻላል። በቀጣይ ደግሞ ኦፕሽን ትሬዲንግ እንዴት እንደሚሰራ እናያለን።